የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2:30 እና ረቡዕ ምሽት 3:15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። ፍቅርተ የአያቷን ቤት ነገር ዳምጠውን አደራ ብላ ከእናቷ ጋር ወደ ጤና አዳም ተጉዛለች። አቶ ገዝሙ ብቻቸውን ናቸው። ቤቱ እስኪከራይ ብለው ቆይተዋል። ወይዘሮ ምንዳ ጤና አዳም እንደደረሱ ቤታቸው ለመግባት ስላልደፈሩ ከፍቅርተ ጋር መርጌታ ቤት አርፈዋል። ፍቅር አምባ ላይ በአንጓች አለመኖር ደምለውም በእናቱና በአያል መረብ ተጠልፏል። እማገላ ሁለቱን አንድ ቤት ትተው የአያልን ልጅ ሊያዩላት ወደ እሷ ቤት ሲያመሩ ባለፉት ክፍሎች ተከታትለናል። የዛሬው የቀኑ ቅኝት ከዚሁ የቀጠለ ነው። አብራችሁን ቆዩ። ገዝሙ ምን በስመ አብ ወልድ መንፈስ ቅዱስ። አንተን እኮ ነው የማናግረው ገዝሙ። ኧረ ምንድን ነው እሱ የማይና የምሰማው? ፈጣሪ ደግሞ ምን ታሳየኝ ጀመር? አባትህ ደግመህ ደጋግመህ የከዳውን አባትህን ነው የሚያሳይ። አይደለህም እንዴ አንተ? ፍጹም ጋሼን አይደለህም? ጠቆርኩብህ? ቀይ ፊቴ ገርጥቶ ከሰል መሰለብህ? ምን ነው ታዲያ ጋሼ? ክደትህ ቢያሳምመኝ ክፋትህ ሰላም ሲነሳኝ ነው የሰላም ረፍቴን ትቼ ስገሰግስ መምጣቴ። ታዲያ ምን ሰይፍ ነው እሱ ያዝከው? እስከ ዛሬ በፍቅር ነበር የማናግር። ዛሬ ፍቅሬን አርክሰዋል፣ አደራዬን አቆሽሸዋል። ታዲያም ሰይፌ ያናግርሃል። ረጋሽ ዝም በል። እኔ እሺ ጋሽ፣ ክፋትን ባስተውለው ከይሲነትን ባላጣው አደራዬን ትበላል ኑዛዜን ታፈርሳለህ ብዬ አላውቅም ነበር። እኔ ምኑንም አላፈረስኩት። አፈረስከው እንጂ ድፍን የብርማን ፕላቴና ፊደል አስቆጥሬ ያሳደግኩበትን ዳዊት አስደግሜ ከአምላኩ ያስተዋወቅኩበትን ቤት ለማንም ኮማሪት ለማከራየት ከማሰብ በላይ ምን አርገህ ታፈርሰው ኖሯል? እመነኝ ጋሼ፣ አደራዬ በሰማይ ልቀበልህ ገዝቼ የሰጠሁን ፍቅርተን ደግመህ ከመክዳት ሀፍረትህን ሽጠህ አያቷ የተውኩላትን ጥሪት መሸጣ ቤት ለማድረግ ከመዋዋል በላይ እባክህ ጋሽ፣ እባክህ እዛው ቤት የለዝሙት ስታው የዛችን ጨቅላ ልብ ደግመህ ስታደማ እያየ ጥሪቷን ያረቄ ልቅላቂ መድፊያ ልታደርግ ማሰብን እየሰማው እመነኝ ጋሽ፣ እመነኝና እዛው ሁንልኝ እንጂ አንዱንም አላደርገው። ጋሽ ቤቱም ለቡና ቤት አይከራም፣ ፍቅርትም ጥሪቷን አታጣ። እመነኝ ጋሽ። ትናንትና ምኜ ከርተህኛል። ዛሬን ግን ዳግማ ምኜህ እንድትክደኝ አልፈቅድልህም። ረጋሽ እሱን ነገር ወዲያ ብለው አልለው የክህደትን ዋጋ እንዲህ እከፍልሃለሁ።
ጋሽ ገዝሙ ምንድን ነው? ማነህ? ምንድን ነው? አይዞት እኔ ነኝ በቀለ ነኝ። አይዞት። አቤት አቤት አቤት! እና ህልም ነበር እና ቅዠት ነበር ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ። ፊቶ ጥሩ አይደለም። በጣም አድቦታል። ውሃ ላምጣሎት አይደል? ግድ የለም ተነስቼ ይታጠባል። ይልቅ አንተ ከየት ምን ፈጥር ብለህ መተህ ነው በልበህ ከሞት ያተረፍክኝ? እንዴ እርስዎ እኮ ጠርተውኝ ነው የመጣሁት እኮ። ነው የበላሁት ምሳ አድክሞኛል። ትንሽ አረፍ ብዬ እስክነሳ ድረስ ሳሎኑን አበጃጀው፣ ቤቱን የሚከራዩት ሰዎች ለፊርማ ይመጣሉ አሉኝ። ይሄ ቤት ተው አታብጀው፣ አታዘጋጀው። ሲያቃዠኝ ሲያባትተኝ ሲያስጮኸኝ የነበረው እሱ ነው። አሁን እኔም ሲያወሩ የሰማሁት ስለ ቤት ኪራይ ነበር። እንዴ በዚህ ቤት ምክንያት ነበር እንዴ ሲቃዡ የቆዩት? ነበር፣ ግን አሁን አልፏል። እና ይሄ የተቀደሰ ቤት ሁላችን ፊደል አውቀን ያደግንበት ቤት መሸታ ቤት ሊሆን ለቡና ቤት ሊከራይ ነው? በቃ አንተ ከሲ እሱን ቃል ደግማ አትጥራው። ያ የተረገመ ሽማግሌ ሲያባትተኝ መቆየቷን ቱን አንተም ደግማ አትበጥብጥ። ይቅርታ፣ ይህን ያህል አስቆጣውታለሁ ብዬ እኮ አልነበረም። ውጣልኝ። እንዲያው ቤቱም አይስተካከል፣ ሳሎኑም 10 ጊዜ ሳይበጅቅ ብቻ አንተ ከፊት ጥፋልኝ። ብቻ አንተ ከፊት ሄድልኝ ነው ምን? እሺ የወለወልኩትን ወለል እንኳን ላደርቀውና አታድርቀው። ሲያሻው ሳይደርቅ ውሎ ሄደ። ከእንግዲህ ሰውም የለኝም፣ የምጠብቀውም እንግዳ የለብኝም። ግን ጋሽ ገዝሙ ውጣልኝ አልኩህ እንዴ! ውጣልኝ! ቆይ እስቲ አምላኬ ዛሬን ቀን ምን አልኩህ? መጣችልህ፣ ይኸው መጣችልህ። እንዴ ጋሽ ገዝሙ ምንድን ነው እሱ? ራሷ ነች፣ እሷው ነች። ኧረ እባክዎትን ረጋ ይበሉ ጋሽ ገዝሙ። ቆይ ደህና ኖት? ግን እኔ ደህና ነኝ። እሷን ግን ተመለሽ በላት። እንዴ ማንን ነው እሱ ተመለሽ በለው? ወይ ጉድ! አይኔ ሀይም እሱን መስኮት እስኪ ከፈት አድርገህ ተመልከተው። ያቺ የግቢውን መዝጊያ የምታንኳኳው ሴት ዘር ያሳጣትና ፍሬዘር አይደለችም? ታዲያ እሷ ብትሆን እሷ ነች ቤቱ ልትከራይ የምትመጣው። ሂድና ቁማት፣ ወጣ በልና መለሳት እኮ ነው። እና ምን ብዬ ነው እሱን መመለሳት? ያሻን ምክንያት ንገራት ብቻ፣ እንደምንም ብለህ እንዳታገናኝ አርጌው መልሳት እባክህ። ሂድ አንተ ልጅ፣ እንዴ ይህን ያረጀ ቆርቆሮ ከፍታ እየዘለቀችልህ ነው። በጥያቄ ያዋከምክ ሳሎኔ ድረስ ሰተት አድርገህ እንዳታስይዘኝ። እሺ በጣም ጥሩ ነው። ከያ ደበበ ጋር መልእክተ ዮሐንስ አነብንቤ ያደግኩበት ቤት የዝሙት ቃላት ማነብነቢያ ሲሆን ዝም ብዬ አልመለከትም። ነይ እኮ ነው የምልህ። አንቺ መናጢ! አወይ ድሌ እናንተዬ፣ ከምን ይደረሰብኝ? ነይ ብዬሻለሁ ዛሬ። እኔንስ እንዳሻው ይህን ዕቃ ታየ፣ ግን ምዬን አይምራቱ። አንቺ ሰባይ አይደለም እንዴ የምልሽ? አባዬ ጎሽ፣ ገብቼ ይህን ዕቃ እስክሸሽግ አንተ እንደዛውን መካሻዬ። እንዲህ ነውና እርገጤ፣ ጭራሽ እየጠራው ሽሽት። አባዬ ቆይ ብዬሻለሁ ዛሬ።
እስቲ ተጠባብ ጎጆ በምንሽ እንደምታመልጭ አይሻለሁ። አምላኬ እችን ደቂቃ ብቻ አይኑን ሸሽግልኝ። አባዬ ይሄ ደግሞ ምን አባቱ የሚነፈርብኝ? አዴራህን ብቻ አንተ ጉብል አዴራህን ራብ ጥምክን እንዳታወጋኝ። ዛዲያን ይርበኝ የሞረሞረኝ ወድባቴ አወይ የኔ አበሳ እበላው ባጣ እንጂ ማለቅስ። አንቺ ርኩስ፣ አንቺ አሪዮስ፣ ያኛው ተልጅ እየነባ ይሄኛው ዋይ እያለ ነው ጥላሻቸው የምትሄጂ። ኋላ ምን ላርጋብኝ? አንዳች ነገር ያርግሽና ይበሉት አትሰጫችሁ ኑሯል። ኧረ እኔስ ያለውን ጥሬ አሹቅ ዱቄቱንም ቂጣ አድርጌ ሰጥቻቸው ነበር። ኋላ በሰጫቸው ነው እንዲህ ዋይ ማለታቸው። አልጠቅማለኔ ሰጥተናል አባዬ። አላጠገባቸው ሆኖ ነው እኔ ሰጥቻቸው ነበር። አንዱ በዚህ ሲጎነትለኝ፣ አንደኛው በዚህ ሲያለቅስብኝ፣ ዓለም ነሽ አይኔን ትተኝ ምኑን ከምኑ እንደማደርገው ጨንቆኝ ያካፈልኳቸው አላጠግባቸው ብሎ ነው። እኔ አሻምጄ ጨርሻው ነው አትኝም ኖሯል መሆድቦ በአፏም እህል አዞረች አባዬ። አንዲትም ጥሬ አልቆረጠመች። ዛዲያ የተፈጨተ አለ እህሉን ፈጭተሽ እናጋግርሽ ልትሰጫችሁ አልፈቀድሽ እንዲህ በትነሻቸው ልትሄጂ የቸኮልሽበት ጉዳይ አጣድፎሽ ኑሯል። ኧረ እኔ አባዬ ጠዋት ማታ ውይ ትሉ አንጀተም ያለው እህት ወንድሞቼ የሚበልጥብኝ ምን ኖሮ ታደፋለሁ። ዛዲያ ለምን ነበር ያልፈጨሽው? የማንን ጎፈሬ ልታበጥሪ ኑሯል? እኔ መች ለመፍጨት ችላ ብዬ አባዬ። እህል እያለቀ አቁማዳው ባዶ እየሆነ መምጣቱን ባይ ጊዜና ደግሞ ኋላ በጎርሳቸው ብዬ ነው። አወይ የኔ ነገር ዓለም ይሁን ብዬ ፈልፍዬ ልጆቼም በችጋር ኧረ አባዬ ኧረ አትማረር። አወይ አንቺ ምንዳ፣ አወይ አንቺ ክፉ ሴት አርግፈሽብኝ እንዲሄድሽ ለጭንቀት እንዳበቃሽኝ እሷ አይማረኝ ብምርሽ የተውኩሽ ጊዜና አይቶኝ። ኧረ አባዬ እንዲህ ወደ አይጨክንባት። ዝም በይ ይች ተባይ አንዷም ተባባሪ አጋዥቷን ቸም አይደለሽ። ተው አባዬ ውብዬን አትቆጣት። መሆኑን ለታማሚ ልጅስ ይቀምሰውን ሰጠሽው? ትንሽ ቂጣ ብሰጠው ጊዜና ታይበለው ቀምሶቶ። ጉድ እኮ ነው ደግሞ የኋሊት የሸሸግሽው እጅሽ የማይመለስበት ምክንያቱ ምንድን ነው? አይድሊ እናንተዬ እባክህን አባዬ መለስ አድርጊው እኮ ነው የምል። ቆይ እስቲ ጉድ ጭራሽ ዕቃ ታቀቢልኝ። ወይኔ እርገጤ ማቴዎቿን በትናለኝ ለሄደች ለቆረጠችው እናትሽ ጓዟን ትሸክፊልኝ ይዘሻላ። ኧረ እኔ አባዬ ወዲህ ነው ብዬሻለሁ። የዚህ ልጅ ለቅሶ አዘናጋኝ። እድሙን አይቸሽ ነበር እኮ። ኧረ በማርያም ኧረ በወላዲቷ አባዬ ወላዲቷ እንዳሽ መዓት ትዘዝብሽ። አንቺን መናጢ እባክህ አባዬ አትጨክንባት። ተነጋ ምህል አስቀመሰችን። አንዳች የሚያምስ ነገር ይመታትና አንቺ ምልክ እኔን ምታኝ አባዬ። ተነስ ውብዬን ተዋት አባዬ። ተነስ ታይሬ ላይ መናጢ እነስ ብያለሁ መካሳ አባዬ። ዛሬ ብቻ ታማሚውን ሰከ እኔን ተፈለግኩ አድረስ ምን አጓተተኝ አንቺ መድረሻ ቢስ ሄላ እንያ አንተ እንትንም አይደል እንዴ? ውብዬን ተዋት አባዬ። ፋንቷን ለእኛ ከፍላ ጦማን አድራ ነው የዋለች አባዬ። በግድልኝ ወዲያ ዝግም ይበል። እድሜን በእናንተና በእናታችሁ እንደተንገበገብኩ አይደለም። ዛሬ ሁሉም ነገር ቁርጡ ይለያል። እናትሽንም ያችንም መናጢ እህትሽንም ካሉበት ዘልቄ እንዳነደዱኝ አነዳቸዋለሁ።
ተነስ ነው የምልህ አንተ ከእግሬ ላይ ተነስና ጠፍሩን አምጣልኝ። ኧረ አባዬ ያሎ ሲያንሳና ተነስ አልኩህ። ኧረ ተው አብይ ዝም በይ አንቺን በሱ መላ ብዬ ለእሩት አሉበት ድረስ ዘልላቸዋለሁ። እኔ አይደለሁም እርጋጤ አይደለሁም ባላሳያቸው እኔ አይደለሁም። ወይኔ ወንዱ አቤት እናንተዬ እንደው ጨለማው እንዴት እንደው ላይ ነው ከብዷል። አየህ የኔ አባት እንደው በከራማሁ መጀ እርሶ ተምሽት ተናዳፊ ጠብቁኝ። አወይ አምላኬ እንደው ምን አልኩ አያ ምን አልኩና ይችን አለብላ ቢታሮ ቢጣልክ አቤት እንደው አያ መቼም እንደው ያንቺ ጉዳይ ባይሆንብኝ ልጄም ብለሽ መክረሚያዬን ስሻው የኖርኩትም ምኞቴን ታፈርሹ ብዬ ባልሰጋ በዚህ ድቅድቅ ጨለማ የደጀንም ደፍ አልነካውም ነበር። ወይ እንደው ተይኩት ልሸሸም ያ ጉላ ያነፈዘው አይኗች ሎያ ይላት አትለይኝ። አይ እንደው እርጅናው ተጭኑት አይን ቢወጉት አላይ ብሎ ነው። አሁን ማይሙት እንደው ምሽቱ ታላመሉ ከብዶ ነው። ማን የኔ አባት እንደው በርሶ መጀን ብየዋለሁ። ማን አንተ እኮ ማን? እኔ ነኝ ማገላ እኔ ነኝ ወሮታው አጅሬ ወቸው ጉድ የጉድ ሀገር ገንፎ እያደር ይፋጃል አሉ። አንተው ኑረሃላ አንተ? አዎ እኔው ነኝ። ሰላም ዋሉ። ኧረ አባቴ አምላክ ሰላም ያሳጣ። ደግሞ ሰላም ዋሉ ይባልልኛል። ታዲያ ምን ልበሉህ አንቱ? መቼም ሰላም መባባል የኖረ ወግ ነው። ሰላም ላለው ነው እንጂ በየጋለሞታ ጥር ስር ሸለመጥማጥ ይመስል የሚሽሎኮለክ ሰው ምን ክብር አለውና ወግ ይሆናል አንተ? ኧረ ይተው አንቱ ሰው፣ ኧረ ይተውት አንደበቱ ይቆጠቡ። ምኑን ነው የምቆጠበው አንተው? ሰው ቄጄ እንደ ሸለመጥማጥ ተጋለሞታ ደጅ ስር ስል ከሰከስ አልተያዙ። ኧረ እንደምትሉትም አይደለም ያሉት አመልም አልነበር ያመጣኝ። ኋላ ምን እግር ጣልሃያ? ተወንዝ ወዲያ ማዶ ያለው ቤት ዛሬ ዞር ብሎ በተወንዙ መለሳለ መስሎህ ነው? ኧረ ይተውማ ገላ ተወንዝ ማዶ ያለ ቤቴ ተወንዝ ወዲህ እስኪ መስለኝ ድረስ አልለበስኩም። እንግዲያው ምን እግር አመጣ? አያለ እንዳው ትንሽ አመም አርጎኛል ብላ ብትልክብኝ እግረ መንገዴን ጎራ ብዬ መርፌ ቢጤ ልወጋት ነበር አመጣቴ። ተወጋት? ጎሽኛ ዶክተር ይመኑኝ ማገላ በእውነት ይመኑኝ። ወዲያ ጎሽካታ ወሽክትክት የራሴ ቄ ጋለሞት አልቆብኝ ታሳው ቄ ቅልውጥ መጣው አትልም? ኧረ እባክዎን አንቱ ሴት የኛ ሐኪም ተወጋት መጣ። ምን ነው አንተ እንደው ፈዋሽ ሆነ ተቤቴ ታልመጣችሁ መጥቻል ወጋም ትላል ነበር ነው ወይስ መርፌ ለጋለሞታ ቤት ሲሆን ታልወሰድከኝ አልወጋም እያለ የሚያስቸግር ሆኖ ነው? መነሳት አቅቶኛል ብላ ብትሰድብኝ መጣሁ እና ቆይ መርፌን ተምን አኑረው ነው ሌጣህን የመጣኸው ነው ወይስ መርፌን ተጉያህ ኖሯል? አይበቃዎትም እንዴ አንቱ ሴት? ባይበቃኝስ አንተ ምን ትሆና አማረ? ወትሮስ ችግር ነበር እንጂ የትኛው ሐኪምነትህ ነው? ግድ የለም ዛሬም ቢክድቱም አልፈርድብሁም እንጂ ሀገር የሚፈውስ መድኃኒት እጄን የገዛ ልጅሁን ሳይቀር የፈወሰ መርፌን አተውት አይደለም። ኧረ አላጣው ምን በወጣኝ ብዬ አጣዋለሁ። ስንቷን ጉብላ ጉርቦታ ወቅት ስሯን አሸማቃን ሻፈ ማስቀረጥክን ይበቃዎታል ብዬዋለሁ። እንግዲህ ስንቷን ያልሆነ መድኃኒት ግተ በሽተኛ አርገ ማስቀረትን ቆረጠኝ ብዬ አጣዋለሁ። ይሻለሃል ዛሬ ዋ አንተው ቢሻልህ ነው የሚበጅ። የኛ ቄ ነቅቷል። ይኸውልህ የዘበኛ ዶክተርም ጋለሞታ እንጂ ሸለምጥማጥ አያሻኝም ብሏል። አንቺ ሰካራም ነግሬሻለሁ። እንግዲህ ተጠበቅ ብያለሁ። አንተ ሄድ ተጠበቅ። ይኸው አንዲት ግራ ትጠጋለሁ ብለህ ተዋርደህ እንዳትመለስ እና ለዚህ አለብላቢት ምላስሽ ዋጋሽን ሳልከፍለው ልሄድልሽ ኖሯላ እኮና
ና ልብ ካለህ ና ቅረበኝ። ማን መሰልኩ አንተ? የጀግናው የደምለው እናት እኮ ነኝ አንተ። እኔም ማን መሆኔን አሳይሻለሁ እኮ ና ተልከስካሽ ውሻ ለአፏሊት ለወገቧ ፍልጥ አታጠም አይደል የሚባለው? ያንተ አፍ ለሊጥ አልታደለም፣ ለወገብ ፍልጥ ግን አላጣለህ። ልክስክስ ውሻው እኔ መሆኔ ነው። ነግሬሃለሁ አንተ። ይኸው ያልኩ እንደሆነ ለምን አታምባርቂውም? እማገላ በውድቅት ሌሊት ለአደጋ ተጋልጠዋል። ይህ ወሮታው ግን እውነት ለምን መጣ? አንጓች ስላልወለደች ፍቅር አምባ የተበጠበጠውን ያህል ጤና አዳም ወይዘሮ ምንዳቤት ደግሞ የልጅ መብዛት ችግር ነው የጋበዘው። የፍቅርተ ቤተሰቦች በግራም በቀኝም ከንትርክ አለመውጣታቸው እጅግ ያሳዝናል። የአያቷ ውርስ ቤት ግን ከመከራየት እየዳነ ይሆን? ተከታዮቹ ክፍሎች መልስ ይሰጡ ነው። ችሮታው ከልካይ፣ ይብለጥ ግዛው፣ ሳምሶን ግርማ፣ ሰለሞን ሉል ሰገድ፣ አበባ አስመላሽ፣ ምስክር አወል፣ ሶፊያ መሐመድና አበበ ተምትም በድራማው ውስጥ የተሳተፉት ተዋንያን ሲሆኑ አዘጋጁም ዳንኤል አያሌው። የፕሮግራማችን ተከታታዮች እስካሁን ከተላለፉት የቀን ቅኝት የድራማ ክፍሎች ውስጥ አንዳንድ ጥያቄዎችን ለአድማጮቻችን ለማቅረብ እንወዳለን። ለጥያቄዎቹም መልስ ከሚልኩልን መካከል ከየክልሉ ለተወሰኑት አድማጮች ሽልማት በደብዳቤ አድራሻችሁ መሰረት የምንልክ መሆኑን እንገልጻለን። ጥያቄዎቹም የሚከተሉት ናቸው። 1. እስካሁን በተላለፉት የቀን ቅኝት ድራማዎች ውስጥ ከተጫወቱት ገጸ ባህሪያት መካከል በድርጊታቸው በይበልጥ የወደዱት ወይም የወደዷቸው እነማን ናቸው? ለምን? በድርጊታቸው ያልወደዷቸውስ እነማን ናቸው? ለምን? 2. እስካሁን ከተላለፉት የድራማው ክፍሎች በተለየ ሁኔታ የሚታወሱት ነገር አለ? የትኛው ነው? 3. እስካሁን በተላለፉት ድራማዎች የተገነዘቡት አዲስ ነገር ምንድን ነው? 4. በድራማው ላይ ምን ቢሻሻል ይጠቅማል ይላሉ? የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። አስኳል ለቅሶ ደርሳለሁ ብላ ከቤቷ የወጣችው አንጓች እስካሁን አልደረሰችም። ዝናቡና ዳምጠው በየተራ እያስቸገሯት ነው። ሰላም ትገባ ይሆን? ለነገሩ አስኳልም ሰላም አላገኘችም። ዮናስ ከቤት ወጥቶ ከቲቲ ጋር ከግርማ የወሰደውን ገንዘብ ተዘርፏል። አባቱ አቶ ገዝሙም ከብርማ አልመጥ ቤት ልትከራይ የመጣችው ፍሬዘርንም አልቀበልም ማለታቸውን ሰምተናል።
ቤቱ ካልተከራየ ምን ሊያደርጉት አስበዋል? እስቲ አብረን እንከታተል። ደህና ዋልክ? እግዚአብሔር ይመስገን። ፍሬዘር እባላለሁ። ማውቅሻለሁ። እንዴ በሩን ለምንድን ነው እሱ የምትዘጋው? እንዴት አይነት ጥያቄ ነው? እምልህ እንግዳ ሲመጣ በር ዘግቶ መቀበል የተለመደ ነገር አይደለም ብዬ ነው። የቤቱ ባለቤት እኔ ስላልሆንኩና ላስተናግድሽ ስለማልችል ነው በሩን የሸጎርኩት። ቆይ አቶ ገዝሙ አሉ አይደለም እንዴ? ቢኖሩማ መቼ ዘጋው ነበር። እና የሉም እያልከኝ ነው? የተናገርኩ መሰለኝ። ፍጹም ሊሆን አይችልም። ለምንድን ነው እሱም አይሆን? አይሆንማ። እንዴ ከዚህ ሰዓት ጀምሮ ተገናኝተን የምንሰራው ስራ ስላለ ቀጠሮ ይዘናል። እንግዲህ የሉም ማለት የሉም መሰል። በትክክል አሉ። ወደ ግቢ ውስጥ ስገባ በመስኮት ያየኋቸው መስሎኛል። የሉም፣ አላየሻቸውም። እንዲያው ባይነሽ ላይ ምስላቸው ጉልብ ብሎ ብሽ ይሆናል። እሳቸው እስከ ቤት የሉ። ልታሾፍብኝ የሞከርክ መሆኑ ነው? ኧረ ምን በወጣኝ ብዬ እኔና አንቺን የመሰልሽ እመቤት ላይ ምን ይሁን ብዬ አሾፋለሁ። እንግዳው ይበልጥ ግልጽ ልሆንልህ፣ ምናልባት ሌላ ሴት ከመሰልኩ ብዬ ነው። ቤቱን ልከራይ ከአቶ ገዝሙ ጋር የተስማማሁት እኔ ነኝ። አውቄያለሁ። እንግዳው ካወክ በሩን ለቃ አስገባኝ። ሰውየው እንደሆነ በትክክል ቤት ውስጥ መኖራቸውን በገዛ ዓይኔ አይቼ አረጋግጫለሁ። እንግዲህ የኔ እመቤት ሰውየው መኖር ካልፈለጉ የሉም ነው። እንዴት ማለት? እንዲሁ እንዴ ሰውየው ምንድን ነው የሚለው? እያልኩ ያለሁት ነገር ግልጽ አይደለም። እኔ ያልኩት ነገር መሰለኝ ግልጽ ያልሆነልህ። እንዴት ማለት? የቤቱን ኪራይ በተመለከተ ከአቶ ገዝሙ ጋር ልንፈራረም ቀጠሮ ያዝንበት ሰዓት አሁን ነው። ከእንግዲያውስ ፈረጥረጥ ያለውን ነገር ልንገርሽ። ከእንግዲህ ቀጠሮም ሆነ ፊርማ የሚባል ነገር የለም። አዎ የምትናገረውን ነገር ማወቅህን እጠራጠራለሁ። ስለዚህ መንገዱን ለቀህ ብታስገባኝ ጥሩ ይመስለኛል። አላስገባሽም። እንዲህ ናት እና ፍሬዘር ጤነኛ አይደለም እንዴ? በሽተኛ መስላለሁ። እሱን ለማረጋገጥ ማማከር የሚገባ የሕክምና ባለሙያ እንጂ እኔም ፍሬዘርን አይደለም። አሁን ግን ብዙ የተከበሩ ሰዎችን ለፊርማ የቀጠርኩበት ሰዓት ስለደረሰ በሩን ልቀቅልኝ። የተከበረ ግቢን እማኝ ሆኖ ለመሽታ ቤት ሊያዋውል የሚዘጋጅ ሰው በምንም መመዘኛ የተከበረ ሊሆን አይችልም። እንዴ አንተ እንዴት ያለው ደፋር ነህ እባክህ! ለመሆኑ ይህ ግቢ ማለት ምን ማለት እንደሆነ ይገባሻል? አይገባኝም። እንዲገባኝም የሚያስፈልገኝ አይመስለኝም። እኔ ግን እንዲገባሽ እፈልጋለሁ። ድፍን የብርማ ልጅ ፊደል ቆጥሮ ያደገበት ቀለም ቀስሞ ብርሃን ያየበት ነው እና ይህን ቤት መሸታ ቤት ልትዳርጊው ስትዛክሪ ዳንኪራ እያስደነከርሽ አረቄ ልታሽጭበት ስትንጠራሪ ማንም ዝም ብሎ ያይሽ። ባለጌ ነህ፣ የሰው ልክ የማታውቅ ደደብ ነህ። ደግሞ በተናገርክበት አንደበት የምትጸጸጥበት ጊዜ ሩቅ አይደለም። አንቺ ላደርግ እያልሽ በምትለውጪው ነገር ቀድመሽ እንደምትጸጸች አትጠራጠሪ። ለነገሩ የዚህ ቤት ሰው ስላልሆን ይሄን ቤት በተመለከተ ምንም የሚያገባህ ነገር ያለ አይመስለኝም። ከማያገባው ሰው ጋር በመነታረክ ደግሞ ጊዜን የማጠፋ መናኛ ሴት አይደለም። ቆይ አትሂጂ። በአንቺ ቤት የሚያገባቸው ሰው ጋሼ ገዝሙ መሆናቸው ነው አይደል? የእንግዲህ አውርምሽን አውጪ። እሳቸውም ቤቱ የኪራይ የሚለውን ሀሳባቸውን ሙሉ በሙሉ ሽረውታል። ያመንሽም አላመንሽም እውነቱ ይኸው። አያደርጉት፣ ፈጽሞ አይሞክሩም። ሞክረውታልም አድርገውታልም። እንግዲያው ጥሩ፣ ዛሬውኑ ለዳምጠው እነግረዋለሁ። አንተንም እሳቸውንም በሚገባችሁ ቋንቋ እሱ ያነጋግራችኋል። በትክክለኛ ስሙ ለምን አጠሉ? ለምን ዳምጠው ትይዋለሽ? ምንድን ነው እሱ የምትለው? የተደበቀ ማንነቱ ቁር መነጽር ሰክቶ ኢሙን ያንዠረገገበት ሚስጥር ሊገለጥልኝ ይሄዳል ነው። የጠረጠርኩት ነገር እውነት ከሆነ ግን የምትዘላብደው ነገር ለኔ አይገባኝም። የሚገባኝን ነግሬያለሁ። እንዲመጣ አደርገዋለሁ። ይመጣና አንተንም ለድፍረት ዋጋህን ይሰጥሃል፣ እሳቸውንም ቤቱን እንዲያከራዩት ያደርጋቸዋል። አንድ ነገር ልጨምርልሽ፣ ይሄንን ቤት አታገኙ። የዚህ ቤት ትክክለኛ ባለመብት ፍቅርተ ነች። እሷ ደግሞ ይህ ቤት የዝሙት ተግባር መፈጸሚያ ሲሆን ከማየት ሞቷን ትመርጣለች። ስለዚህ እርምሽ ነው።
ዮኒ ወተቱ እንዳይቀዘቀዝብህ ጠጣዋለሁ። ኬኩን ግን ለምን አትጨምርም? ስላላስፈለገኝ ነው እባክሽ። ቅድም ራበኝ ስትል አልነበር? አሁን ጠገብኳ። በዛ ላይ ማታ እራት አልበላህም። ስለዚህ ኬክ መጨመር አለብህ ዮኒ። ማነሽ እንትና በቃኝ አልኩሽ አይደለም እንዴ? ለምን አሰሚኝም? የኔ ቆንጆ ተይው እሺ። ደግሞ ቆይ አንቺ ራስሽ አንዱን ኬክ መጨረሹና ነው ጦማችን ያደርነው እንደሆነ አብረን ነው። እኔ ሌላ ነገር ስላጠገበኝ ነው። ምንድን ነው ሲያጠገበሽ? አልነግርህ። ተይዋ፣ እኔም አላስገድድሽ። ዮኒ ምነው ዝም አልክ እንዴ? ምን ማለት ነበረብኝ? ማለቴ ምን እያሰብክ ነበር ለማለት ፈልጌ ነው። እስቲ አስቢ፣ አንድ ሳምንት ተጫጫስኩበት ያልኩትን ገንዘብ በአንድ ምሽት አጥቼ ምን እንዳስብ ነበር የምትፈልጊው? እኔ ግን ስለ ማታው አዳራችን የምታስብ መስሎኝ ነው። ኧረ ስለዛ ስለ ቻርሊ ጓደኛሽ በጣም የምትገርም ነች እባክሽ። ቆይ እሷ የሀገር ልብስ ተሸክማ ለእኛ ብቻ ቂያንሶና ትጥልናለች። እሷን ተዋት እባክህ፣ ልማዷ ነው በቃ። ቆይ ኢትዮጵያውያን እንግዳ ተቀባዮች ናቸው የሚል አባባል ለእሷ አልገባትም ወይስ ላይ ኡዝቤክስታኖች የተባለ አነጋገር ነው? አንተ ደግሞ አሁን ስለ እሷ ማን ጠየቀህ? እሺ ቆይ ከውጭ የሚመጣ ሰው ሊርበው ይችላል ብላ እንኳን ትንሽ አታስብም? እና ከየት ልታመጣልህ ኖሯል? ሰርቪስ ቤቷ ውስጥ እንጂ ወጥ ቤት ውስጥ እኮ አይደለም። ኧረ እባክሽ ተይኝ። ፍቅር ካለ 9 ቂጣ ለባልና ሚስት ራት ይሆናል ሲባል አልሰማሽም? የራም መንፈስ ያለባት ይመስል ብስኩቱን በጨለማ ስታሻምደው አልነበረም እንዲያደረችው? ያውላችሁ እንግዲህ ኧረ እቺ ሳያድርስ ነች ይብላኝ ለቦይፍሬንዷ። ኧረ እሷ ቦይፍሬንድ እኮ በዚህ አመሏ በዚህ ወዳምነቷ እኩለ ሌሊት ላይ ዛሬ ይመስል በጨለማ ግድግዳ ከሚያስቧጥራት የራም መንፈስ ጋር ማባቱ ሊጠብሳት ትፈልግ ነበር ድሮስ። አቤት ይሁና። ኧረ ተይኝ እባክሽ። እግዚአብሔርን መቼም ይወጣልህ ስመኛ ነህ ማ ራስህ። ድፍን ባለ ሌሊት የሆነ ብስኩት አሽታኝ ያለ የሌለው ስፋቴ ስታንጫጫ ታዲያ ዝም ልልሽ ነበር? እኔ ግን በጣም ደስ ብሎኝ ነበር ያደርኩት። ምን ነው እሱ ደስ የሚልሽ? ዮኒት በጣም ደስ የሚል ምሽት ነበር። ፎግሪኝ ብጫቂ አንሶላዬን ለብቻዬ ጥለሽልኝ ከእሷ ጋር ልትርኝ አልነበረም? ፊቷን ኮሶ አስመስላ ባታበርሽ ኖሮ። አሁን ግን እኮ ዮኒ ጠልቻ አይደለም ስለምፈራ ነው። ምኑን ነው እሱ የምትፈሪው? እንጃ ግን በጣም እፈራለሁ። አጠገቧ እንዳልተኛ ስታባረረኝ ቤቷን ጥዬላት ትሄድ ነበር። አሁን ግን እንኳንም አጠገቧ እንዳልተኛ አደረገችኝ ስላመሰገንኩ። ለምን? ከእሷ ጋር ብተኛ ኖሮ እንዲህ ደስ አይለኝም ነበር። ቀልሽብኝ፣ እየቀለድሽብኝ ነው። ኧረ እግዚአብሔርን ይሁን የእውነቴን ነው። እንዴት እንዳጠብከኝ ትዝ ይላል። ቲቲ በንጹህ ስሜት አንገቴ ላይ ጥምጥም ብለህ ፊውን በጣም ደስ ይል ነበር። እኔ ግን ቲቲ ደግሞ ዮኒ በጣም ጨዋ ነህ። ከንፈርህን አንዴ ከንፈሬ ላይ አድርገህ ከመመለስ ውጪ አንዴም አላስቸገርከኝ። ይኸውልሽ አሁን ግን ቲቲ ዮኒ ስለሰጠኝ ንጹህ ስሜት ስለ ታማኝነት በጣም አመሰግናለሁ። ጥሩ። አሁን እዚህ ምንድን ነው የምንሰራው? ምንም አንሰራው። በቀጥታ አንተ ወደ ቤት ትገባለህ። እንዴ ቲቲ ያምሻል እንዴ? አያመኝም ዮኒ። እናትህ በጣም መታመማቸውን ነግሬሃለሁ። እኔ ደግሞ እኔን ለመመለስ የተፈጠረ ምክንያት መሆኑን ነግሬሻለሁ። ቆይ እሺ በምን አወቅህ? ኧረ ይሄን ለማወቅ ነብይ መሆን ያስፈልጋል እንዴ? የእሷ ነገር እንደማይሆንልኝ ስለሚያውቁ ይሄን ምክንያት ፈጠሩ። ደግሞ ቆይሽ ያንን ሁሉ ገንዘብ ለሌባ አስረክቤ ምን አይን አለኝና ነው ተመልሼ እዛ ቤት የምሄደው? እኔም ስለሱ እያሰብኩ ነበር ዮኒ። ኧረ በይ ለሁሉ ይሄንን ብር ያዘው። እንዴ እንካ 20 ብር ከየት አመጣሽው? ካስተናጋጇ ላይ ነው የወሰድኩት። የቁርሳችንም ሂሳብ ተካፍሏል። እሺ እና ቆይ ልትሄጂ ነው የተነሳሽው? የትም አልሄድም ቲቲ። እንዴ ጥለሽኝ ለብቻ አስቀርተሽኝ ትተሽኝ ልትሄጂ ነው ማለት ነው? ዮኒዬ የግድ አንድ ቦታ መሄድ አለብን። 10 ሰዓት ላይ ሳትቀድም
ሳዘገይም እዚሁ ቤት ጠብቀኝ እሺ? ቻው የኔ ፍቅር። ወይት ዛሬ ኧረ ጉድ በሉ እናንተ። ምንም ጉድ የለም ምንም። ኧረ እንደው አንተዬ በማርያም ልቀቀኝ አንተዬ። ዳምጠው ስማ ዳምጠው፣ ምን ያለው ክላባ ነው እባክህ። እንዴ እንደው ትንፋሽ በጤም ኮቴ እንኳን የለህም እንዴ አንተ? ምን ያደረካት ነው? ምን ያደረካት ነው? እያጫወትኳት አኩኩሉ እየተጫወትን። ኧረ እናንተ ሰላም የላችሁ ሁላችሁም ያው አንድ ናት። ንሳዝና ብዬዋ እንደው እባክህን ገስግሰህ ከተማ አድርሰኝ። ቆይ የምን ከተማ ነው እሱ? የታለ ስጋውን ያመጣው? አላገኘው። ግን አንተ ምንድን ነው የምትሰራው? ስጋውን አጣው። ይሄን እዚህ መኪና ውስጥ አንዳች ታምር የሚፈጠር መስሎ ልብ ተሰቅሎ ነው ጥለኸው የመጣው። ታምሩን ማኮ ሲፈጠር አየሁ። ምንም ታምር አልተፈጠረም። ይልቅ ተከተለኝ። እኔ ምን የመሰለውን የተቅለጠለጠ ጮማ አሳይሃለሁ። ና ፈብሰይና ደሞ የት ልትሄዱ ነው? ቁጭ በይና ጠብቂን። ምን እቺ ደግሞ እንደው አሁን እንመጣለን፣ ጠብቂን። ስማ ዳምጤ፣ የሰራው ስራ ግን የሚያቀባብረን ከአንድ ማድ የሚያቋርጥ ምንድን ነው የሰራሁት? ምን ሰራው? ተው እንጂ ዳምጤ። እንዴ እዚህ ልጅ ላይ ያለኝን ሀሳብ እየነገርኩ ዛሬ ማታ የሆነ ቦታ አድረን አንዳች ነገር አድርጋለሁ ሳስባ። ጉደኛ መቼም ነውር ብሎ ነገር ያልፈጠረበት ጉደኛ ናት። ማን ነው እሱ ጉደኛ? እንዴ ኧረ እባክህ አንተ ጉድ ፈራ። አኑን በጨዋቆ ዘመዱን ከአንሶላ ስር ሊጫወትባት ሲከጅል ሰው ተፈነው ተታች እኮ ነው ያፍርም። እንዴ ማን ነው እሱ ዘመድ ያደረጋል? እንግዲህ እሷን ራሷን እቺ ነገረችኝ። ከወገብ በታች ዝምድና የለም ብለህ ካላፈርክ በቀር እንግዲህ ዘመዴ አይደለችም። እንግዲህ ምን ትሆን? ኧረ እባክህ ገና ለገና የፍቅር አምባሰው አንድ ወንዝ አብሮት የተሻገረውን ሁሉ ዘመዴ ነው ማለት ይወዳልና ያገሩ ቆንጆ ሁሉ የኔ ዘመድ ሊሆን ነው እንዴ? እሱን አላውቅም። እንዲያ ትላላችሁ እንዴ? ቆይ እስኪ ቆይ፣ እዛ ሱቅ የሚታየ ነገር ስልክ መሆኑ ነው አይደል? ና ወዲህ ና ወዲህ። የት ልትደውል ነው? ዝም በልና ተከተለኝ። ና ከፈለክ እዛው ቅር። የኔ እህት የስልክ መደወል ፈልጌ ነበር። እዛ መደወል ትችላለህ መሆኑ ነው? ክፍለ ሀገር ነው የምደውለው። ኧረ ስልክሽ ይቀራል እንጂ አትዘግቢ። ምን ይቺ እንደው እናትሽ ትንፍሽ እንዳትይ አስጠንቅቀው ነው እንዲያቆሙሽ። ይሻላል እንደሱ ወደ ጓዳ በዞር ይሻላል። ጤና የለውም ሰው። ሄሎ ፍሬዘር፣ ዳምጤ ነኝ። ምን ነው? ምን ተፈጠረ? እንዲህ ልቤን አንጠልጥለሽ አታሰቃየኝም። የተፈጠረውን ነገር አሁኑኑ ማወቅ እፈልጋለሁ። ፍሬ እውነትሽን ነው? ምን በቀለ? እሱ ምን አገባው? ኧረ አይደረግም። ይሄ ቀፈታም ሽማግሌ ደፍሮ እንደዛ ያደርግ። አላከራይም ማለት ደፍሮ ወደደም ጠላም ያንን ቤት ያከራየናል። ደህና ሁኚ። ነገውኑ እመጣለሁ። ቻው። ምን አይነት እብደት እንደሆነ አላውቅም። የማውቀው ነገር ቢኖር ዛሬውኑ አስኳል ገብተን ማደራችን ግድ መሆኑን ነው። ይሄማ እንዴት ይሆናል? በትክክል ይሆናል። ቆይቼ ዳምጤ፣ እንዴ ይቺ ልጅ አስኳል ከመግባታችን በፊት እንዴ ነግረህ የለም? እና ገና ለገና አንተ ከዘመድ ጋር አንሶላ ትጋፈፋለህ ብዬ ሕይወቴን ሙሉ ሳለመው የኖርኩትን ነገር ላምክ ነው እንዴ? እሺ እንጂ አትቆጣ ዳምጤ። በደንብ እቆጣለሁ። ገና ብዙ እቆጣለሁ። ዛሬውኑ አስኳል ገብተን እናድራለን። ናንቺ ነና ሂሳብሽን ውሰጂ ጋግርታ
ምን እቺ እንደው ምን ትመስላለች እንደው ቤቱን አቶ ገዝሞ አላከራይም ማለታቸው ምን ነው ዳምጠውን አንገበገበው? በምን ታምርስ ሐሳባቸውን ሊያስለውጣቸው አስቡ? በሌላ በኩል የቲቲና ዮናስ ውሎም አስጨናቂ የሆነ ነው። ቲቲ ከልቧ ይሆን ወደ ቤት ተመለስ የምትለው? ደሞስ ጠብቀኝ ብላ ወዴት ይሆን የምትሄደው? የበለጠ ታሪኩ አጓጊ የሆነ መጣ። ድራማውን የተጫወቱላችሁ ሳምሶን ግርማ፣ ጀንበር አሰፋ፣ ነብዩ ባዬ፣ ትዕግስት አለሙ፣ ሽመልስ አበራ፣ ዳንኤል ሙሉነህና አስቴር በዳኔ ነበሩ። አዘጋጁም ዳንኤል አያሌው። የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። እኛም ማገላ ከወሮታው ተጣልተው ሲያቃስቱ ሰምተናቸው ነበር። ልጃቸው ደምለው ደርሶላቸው ይሆን? የዛ የዮናስስ ጉዳይ ከምን ደርሶ ይሆን? ጥላው የሄደችው ቲቲ ትመጣለች ወይስ መለያየታቸው ነው? ጤና አዳምም ወይዘሮ ምንዳ ከባለቤታቸው ታርቀው ይገቡ ይሆን? እስኪ እንከታተል። አወይ ድሊ አወይ ድሊ አወይ 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 እንዴ! አቤት አቤት! ምንድነው እሱ የሆንኩት? እንደው ምንድነው እሱ ያደረኩት? አወይ አምላኬ! ምነው ሰዓት ላይ ጣልከኝ? አዩ እንዴት ያለ ነገር ነው እናንተዬ! ሰውየው ሴጣን ዙሮታል። ደምለው አቤት 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 አቤት! አምላክ ሐሰት አድርገውም ብዬ ተማጥኛህን ነበር የፈራሁት ተረፈው። አሁን አምሮብኝ መስሎ ነው። ይልቅዬ ናማ ቀረብ በለኝ። እዩ ምንሽ ልቀቅ ይሄዳ። ኧረ ቀስ በል እንጂ። ምነው ያን መለኪያ የጨበጥኩ ጊዜ እጄ በተሰበረ ኑሮ ምነው ያን ጠላ በቀዳሁት ጉሮሬ መርዝ ተንቆርቁሮ ግጥም ብዬ አርፌው በነበር። እና አሁን መጠጡን ያሳተኝ እየተባለልኝ ነው። ዛዲያሳ አንቺ በሬ ሆይ ሳሩን አየህና ገደሉን ሳታይ ይሉት ተረት የደረሰብኝ
ተመቸኝ መስሎኝ ይሄን አረቄ በመጋቴም አይደል እንዴ አሊያማ እግሬን በሰላም ሰብስቤ አምሮቴን ገስጬ ብቀመጥ ኖሮ መቼ ለዚህ ሁሉ ጠጠት በቃ ነበረ። ንሳማ እሱን ኩራዝ ለኩሰው። የለም አላያይዘው እንዲሁ እንደጨለመ እንዲሁ ድፍን እንዳልሄድ። እሰይ ምን ነካኝ ብለህንም አለኩሰው። ቤቱን አላየው ይበላኛል አንጓች ሙያውን የከወነችበት እቃዋን እንደፍሬ ያልመለከተው። ምን ነው ዲምልቲ ምን ነው አንተው ሆነ ነው ለኔ ሳታዝንልኝም? ምን ነው አመሽታ ቤት ያለች ኮማሪት ይመስል ተጠየፍከኝ። ዝሙት ኮማሪት ዘንድ መሸታ ቤት ብቻ መስሎኝ ነበር። ለካስ ሁላችንም አልቀን ኖሯል። ግድ የለም ይበለኝ እድል ነው። ኧረ ተይ አንቺ እና አሁን ማልቀስሽ ምን ይሁን ነው? አልቀሰው ነው አላለቀስ እኔ እንዲህ ያስገደድኩ ይመስል እኔ ነው እንዲያው ፈርዲያ። ኧረ አንቺ እንዴ እናቴ አንቺ ምን አርገሽ የገዛ መተናነቂያን የገመድኩኝ ራሴ ነኝ። ያን አረቄ ያለ ልክ የተጋጥኩ ጊዜ አንገቴ ላይ ካራውን ያሳረፍኩት ያኔ ነው። ማለፊያ ግድ የለም እኔን አያሉት እንዴት ነኝ? ምን ነው አንተ ቢገባህ እኮ የትላንቲቱ አያል ነበሩ። ዛዲያ ልባም ሆነ ቢሆን ኖሮም ትላንት ስርስሩ አያል ጉሎም የምትጥልላት አሪት ተሳቅፋት የነበረች አያል መሆኔን አትዘነጋውም ነበር። እኔስ የትላንቱ ደሙሎ አይደለሁም እንዴ? እኔ ምንም አላለም። እኔ ምንም አላለም። ብቻ ይሄ ምሽት በሰላም ይሁን። አዎ ምሰሶ የመሰል ተገትረ ጸጉሩን እያከክ ስለማዘልቅ ወዲናና ጎን ነው ሳል በጭራሽ አልሞክረው። ያለፈው አነሰይ ብዬ ደግሞ አንጓቸን ባጠፍኩበት መደብ ተሷ ትዋደድ ባደርኩበት ቁርበት ላይ የታቤታ በስመ አብ ወልድ መንፈስ ኋላ ምን ይሁን ነው የምትለው? እሱ ወደ ጎጆሽ ሂጂ፣ ወደ ልጅሽ ተመለሽ። እስካሁንም እንደው ለብቻሽ መቆየትሽ ጨካኝናት ብትሆኝም ነው። አበስ እንዴት ያለው ክፉ ሰው ወጥቷል። ልጄን ሀባሪው ቤት ጥዬ አንተ ጋር የምጓተት እንዲሁ ምኑ አጉድ ብሆን ነው? አይ ማን ዘንድ ብታኖሪውስ? ማንም ዘንድ አላኖርኩት። ሀማገላ ታቅፎት ሊያድሩ ተማክረናል። ውጥኑ የሷ መሆኑ ነው። አሁን እንዲው ቆምክ ባይነጋብህ መተጎነን ብታሳርፍም አይበጅ። አልሞክረውም ብዬሽ ያንጓችን መደብ ደግሜ እንደማላረግ ሰው ነግሬሽ። አወይ ድል እናንተ ኋላ ምን ልታደርግ ነው ሸማን የምታጠልቀው? አሁን በላይ እኔና አንቺ አንድ ጎጆ ሆነ ማንጋት የለብንም። ምን ያለው ደፋር ምን ያለው ከንቱ ወጥቷል። አንተ ስንቱ ያስኳል መኳንንት እንዲያላር የገደገልኝ አንተ ገፍትሬ ልትሄድ ወይ ነዶ። እኔ ፍቅር አምባ ገበሬ እንጂ ያስኳላ መኳንንት አይደለሁ እንኮ። ና ተሚስት መዲያብለ ተንጋለልና ጠብቃት ማሪዮ ጎጆ አስታጥፈኝማ አትኬድም። እኔ ወሄድልሃለሁ። ይብቄካለሁ ኋላ ልቀቂ። የመጫሚያ ላይ ተደፍቶ የሚማጥኑኝን ያስኳል መኳንንት ያያቸው ጊዜና በተናገርክበት ምላስ ትጠጠትበታለህ። ወግጅልኝ አልኩሽ። አንተ ያመጣው መኳንንቶችሽን እንደው ታሉበት ሄደሽ ፈልጊያቸው። አራጉን ነው እናንተዬ። የዛሬው ምሽት እንደው ምን ማአት የወረደበት ምሽት ነው። ያቺ ብትወስር ወድቃ የምታቃስተው የኔው ሙዋል ልጄ ጋሻዬ ና ወዲህ ድረስልኝ። ኧረ ድረስልኝ መሞቴ ነው። ዛሬ በጣም አምሮብሻል። እንዲያምሩብኝ አይተኝ አታውቅም አይደል? በጭራሽ አይቼሻለሁ። ብዙ እኮ መሽቀርቀር ደስ ስለማይለኝ ነው፣ ወይም ደግሞ የምሽቀረቀርበት ምክንያት ስላልነበረኝ። ዛሬማ በቂ ምክንያት ስላለኝ
እንደምታየኝ ድምቅምቅ ብዬ መጥቻለሁ። በጣም በጣም ደስ ይላል ቲቲ። እንዲህ ደስ ብሎ ስትፍለቀለቅ ለማየት በጣም ጓጉቼ ነበር። ግን ቲቲ እንዲህ የተዋብሽበትን ምክንያት ማወቅ ይፈቀዳል? ይህ ደግሞ እንዲህ አይነት ደደብ ጥያቄ መመለስ ያስጠላኛል። ይልቅ የከፈልክበት ክፍል ይሄ ከሆነ ቶሎ ክፈተውና እንግባ። እሺ ኧረ እሺ እኔም ቤት ታዛዥ ነኝ። ይኸው የኔም ቤት በትእዛዙ መሰረት በሩ ተከፍቷል። በክብር ይዝለቁ። ወንድ ልጅ እንዲህ ሲንከባከበኝ ደስ ይለኛል። ኧረ ከዚህም በላይ እንከባከብሻለሁ። ፈቃድሽ ከሆነ በምትሄጂበት አስፋልት ላይም ቢሆን ምንጣፍ ሆኜ ዘረጋልሻለሁ። አይ ይህን ያህልም የሚሽቆጠቆት ወንድ ጭላጭ ለዛውን አንጠፍጥፎ ልዝዝ ያለ ይሆንብኛል። ለምን አልሽቆጠቆት ቲቲዬ? አመት ሙሉ ጫማዋ ስር ተደፍቼ ስማጸናት ዞር ብላ ልታየኝ ያልፈቀደች ሴት ዛሬ በገዛ ፈቃዷ አብረን እንውጣ ስትል ኩራት አለ አይደል? ኧረ ምን ወጣኝና ነው ቲቲ? ምን ቁርጥ አደረገኝና ባንቺ ላይ ኮራለሁ? እንኳን ኩራት ሊለኝ ቀርቶ ደውለሽ ዛሬ ፈቃዴ ልትፈጽሚልኝ ማሰብሽን ነግረሽ ስትቀጥሪኝ የተሰማኝን ጥርጣሬ ለቆኝ እውነት መሆኑ ገና ሙሉ በሙሉ እንኳን አላመንኩም። ታይሰንዬ እንዲህ ያለ ልማዴ ተሽሞንሙኜ ከመጣውልህና መኝታ ክፍል ይዘኸኝ ከገባህም በኋላ አላመንክ? አሁንማ በቃ ካሁን በኋላማ ቲቲዬ አንቺ ግሽን ጫማሽን ላውልቅልሽ። አንቺ እንዴ አሁና ጫማሽን ላውልቅልሽና አንደኛሽን ጋር ደም በይና ሳይሰን እግዚአብሔርን እንደዚህ አይነት ነገር አልፈልግም። አይሆንም። ለምን? ጆኒ ወንድ ልጅ ዝቅ ብሎ ጫማዬን ሲያወልቅልኝ አልወድም። ራሴ አውልቀዋለሁ። እሺ እኮ አውልቂዋ ታዲያ። እሺ አውልቀዋለሁ። አይ እንግዲህ አውልቂው። ምን ነው ታይሰናይ ግልፍታ ተነሳችብህ አይደል? ታዲያ ማውለቅሽ ላይቀር። እውነትህን ነው። ማውለቄ አይቀርም። ማውለቄ ላይቀርም አልደረደርም። ይልቅ ታይስዬ አምጣ ያልኩህን ዕቃ መጣው? አዎ ድንገት ተነስተሽ ካላመጣህ ያልሽበት ምክንያትን ባላቆም አምጥቼዋለሁ። እስኪ ያሳየኝ ታይሰን፣ በእግዚአብሔር በእናትህ አሳየኝ። ይኸው። ብራቮ የኔ ጀግና፣ በጣም ጥሩ። አስቀምጠው። ግን ማታ እንዴት ሆን? ምን ያቺ ደቃቃ ወይ ፈንክታ በቅጦ አልፈነከተችኝ። ላመልጣህል ጫር አርጋኝ ክሊኒክ ሄጄ ፕላስተር አስለጠፍኩ። ከዛ ቤት ገብቼ የተኛው ጠዋት ያንቺ ስልክ ነው ያነቃ። ለነገሩማ ብዙም አልጎዳህም። በተለይ ከሰራኸው ጀብዱ አንጻር የኔ ጀግና ልዩ ሽልማት ይገባሃል። አንቺ ግን ወዴት ሄድሽ? ትመጫለሽ ብዬ ጠብቄሽ ነበር። እንዴት አድርጌ ልጁን ትቼው ልምጣ? ልቀቀኝ ብለው ሊለቀኝ መሰለህ? የሆነ ማስቲሽ ነገር። እና ምን አደረግሽ? በቃ የያዘው ፍሉስ ሁሉ ተቂ ያርገንበት መሄጃ ሲያጣ እነ ቤት ወስጃ አሳደርኩት። ከሱ ጋር ያለሽ ቅርበትና ሀዘኔታ ግን አልወደድኩትም። እና ታዲያ ምን እንዳደርገው ፈልገህ ነበር? ገና ካሁኑ ስንቱን ነገር እንደሸለቀቅነው ታውቃለህ። አሁን ደግሞ ፍሉሷን ካስቀየስንበት በኋላ ጥየው ብጠፋ በሌላ አይጠረጥረኝም ትላለህ? ደግሞ ልጁ አሪፍ ጥገት ላም ስለሆነ ቶሎ ልናጣው አልፈልግም። ግን አሁን እሱን ተው በእናትህ ታይሰንዬ፣ እሱን ተው። አሁን ስለ ራሳችን እናስብ። አሁን እውነትሽን ነው። የመጣነውም ስለ ራሳችን ልናስብ እንጂ ስለ እሱ ልናወራ አይደለም። ቲቲዬ በጣም ቆንጆ ልጅ ነሽ እኮ። አመሰግናለሁ። ካየሁሽ ጊዜ ጀምሮ በጣም እንደምወድሽ ደግሞ አሳምረሽ ታውቂያለሽ አይደል? አዎ የኔ ጀግና፣ አሁን አውቃለሁ። አይዞሽ የኔ ቆንጆ አይዞሽ። ታይሰን እንዴ ምንድን ነው? በእግዚአብሔር እኔ ልብሴን ሳላውልቅ መሳም አልወድም። ታዲያ ወይ ይቅርታ አድርግልኝና ስለ በፊት ግን መለቃለቅ ጥሩ ነበር አይመስልም? በጣም ጥሩ ሀሳብ ነው። ገላችንን ታጥበን ብንታጠብ ደስ ይለኝ ነበር። ታይሰንዬ፣ እኔ ግን ቀዝቃዛ ውሃ እኮ አልወድም። ለነገሩ ስመጣ አስቤበት ስለመጣሁ ታጥቤያለሁ። ስለዚህ አንተ ብትታጠብ። አሁን
አሁኑኑ ተለቃልቄ እመጣለሁ። እሱን መሳቢያ ክፈችው። ሳሙናው እሱ ውስጥ መሰለኝ የሚያስቀምጡት። ምን ኮንዶም? እንዴት አይነት ቀልዶች ናቸው? እንዴት? ምን ብለው ቀለዱ? ሳሙና ያስቀመጡ ይመስል እንደደናገር ኮንዶም ይሞሉታል እንዴ? በዚህ ጊዜ ህይወት ከሚታደገው ኮንዶም ይልቅ ምን ደህና ነገር ይኖራል? እባክሽ ተይኝ ወደዛ። ታይሰሙት፣ እውነቴን ነው። ህዝብ እንደ ቅጠል በየቦታው በሚረግፍበት ጊዜ፣ የኤድስ በትር በርትቶ ልጅ አዋቂ ሳይል በሚሸነቁጥበት በዚህ ወቅት በየቦታው ለህይወት ዋስትና መገኘት ያለበት ኮንዶም ብቻ ነው። በየኔ እናት፣ አሁን በረባ ባረባው ጭቅጭቅ ጊዜያችንን አንጨርስ። ሳሙናው እዛው ሊኖር ስለሚችል ቶሎ ቶሎ ተለቃልቄ ልምጣ። አሁን ባገኘህበት በምትጋደምበት ማንኛው ጤነኛ ማንኛው የተያዘ መሆኑ በማይለይበት በዚህ ዘመን ይሄ ነገር እያልክ ኮንዶሙን ተጸየፈውና ከጎን ታገኘዋለህ። እግዚአብሔር ይጌ ዛሬም ብቻ ከዚህ ከይሲ አስጠለኝ። እንደው ሲቲዬ አይደብርሽ? እሺ ተጫወቺ። እሺ ታይስዬ እጫወታለሁ። ይሄ ሌዘር ደግሞ ምን አይነቶቹ ናቸው? በእግዚአብሔር ሳይቸግራቸው 40 ቦታ ኪስ እየለጠፉ። ግን ቲቲዬ ያን ያክል ዘመን እንዲያስማጸንሽ ለምን ነበር አሻፈረኝ አልሽው? የዛን ቀን እሺ ካልሽኝ በኋላ ትትሽኝ ከዚያ ከወጠጤ ጋር ከርፋፌ ዛሬ የሚያገኘ መስሎሃል? በእግዚአብሔር አንተ ብር ወዴት ነው ያለው? አው የታባክ ጥያቄው እንኳን ገና ሲነሳብሽ መርዝ ጠጪ የተባልሽ ያክል እኮ ነበር የሚሰቀጥጥሽ። ውይ በእናትህ ታይስዬ ድምፄን ከፍ አድርጌ መናገር ስለሚያደክመኝ ጨርሰን ስትወጣ እናወራለን። እሺ የኔ ቆንጆ እንዳትደበሪ ብዬ እኮ ነው። አሁን እየጨረስኩ ስለሆነ አይዞሽ እደርስልሻለሁ። እሺ ቲቲ ትደርስልኛለህ? ጥሩ ነው። ላማትህ ትደርስላታለህ። ያንኛውን ሴት ነው ያስቀመጠው። ብራቮ ቲቲ። ታይሱ ነፍሴ የኔ ሾላ፣ ገላሽን ተለቃልቀሽ ስትወጪ ትራስሽን ጭንሽ መሃል ሸጉጠሽ በሰላም አሸልቢ። እቺ በር ደግሞ ውቷዋ ለጉድ ነው። ስለዚህ ቲቲዬ አልጋው ላይ ያለውን ፎጣ አቀብኝ። ቲቲሻ ይሄኔ ነው ማምለጥ። አይንን እያቃጠለኝ እኮ ነው ቲቲዬ። በእናትሽ ቶሎ በይ ቲቲ። አንቺ እንደ ልጅቱ ተኛች እንዴ? ምን ቲቲ እንዴ? እንዴ እቃውስ እንዴ? ገንዘቡስ? እዛች የነፍሰ ጡር ቤቶች እኮ ፋታ አሳጡኝ። ኧረ እባክሽ ወዲያ አደረሽላቸውና ገላጊ። እኔ መቼ አሻፈረኝ ብያንተ። ታዲያ ምንድን ነው ጥቅሙ? የኔውስ አይደል ወይ ብዬ እቃውን ይዛ አልደርስ ብላኝ ነው። ምን አግኝቷት ይሆን በይ እንዲህ መዘግየቷ? ኧረ ዲያ እንግዲህ አልሞላ ቢላት ይሆናል። የእኛ ቤት ማቴዎችም እኮ እንዲሁ ፋታ አይሰጡም። መሪጌታ አይ እናንተዬ። ኧረ አሁንስ እንደው በዚህ ወዲያ በገባሁላትና እንደው ልጄን በገላገልኳት። እንግዲህ ተገቢን ዘንዳማ አይደል እንደ ሁላችንስ ሩጫ። አሁን የዚህች ነፍሰ ጡር ጭንቅ ባሰይ። እስቲ እሱ ያበጀው እንግዲህ ምን ይባላል? አይዞሽ አይዞሽ ያበጀዋል። እንዲያውም
አሁኑኑ ዘልቄ ልጅትን ገስግሳ እንድትመጣ አላድርጋትና እርገጤሽንም ስለ እርቁ ጉዳይ እንደው በዛው ላውጋው ይሻል ብለው ነው መሪጌታ። እንግዲህ ምን ይጠበቅ ብለሽን። ይልቅዬ ልጅሽ ፍቅርተ ምን ገባች? ጓንጉል ቢያዋጋኝ ብላ ወደ ጓሮ ዞር ብላ ነው። እንግዲህ እሷን አስከትዬ ዘልቃለሁ እርገጤ ዘንድ ኋላሳ እኔ ቅርብህ ብያለሁ። አንተ ሰው ያ እንግዲህ አጓጉል አትስጊ አልኩሽ እንዴ። ማነህ አንተ? ጓንጉል አይ ናማ እስኪ ወዲህ እኔ ቅርብ ብያለሁ መሪጌታ። አይ እንግዲህ ሰግተሽ አታስጊ አንቺ እንዴ። ይሄን ያክል እንደው መዳፈር ተበቃማ እንደ አንደኛውን ለይቶለታል ማለት አላጉ ይኖራል አብዬ። ኋላ ሳልፈልግ ጠራው እንዴ። ፍቅርተ ወዴት ነች? በስተጓዶ አረፍ ብላ ሰበዝ እየሰነጠቀች ብቻውን ታወጋለች። አይ አንቺ ድለቢስ አወይ አንቺ ከርታታ ምን መሆንሽ ነው? ምንዳ ፎቸው ቡድን ተሰማኛለህ አንተው። አንድ አፍታ ተፍቅርተ ጋር እዚህ አያርገጤ ዘንድ አደረስ ብለን ስትንመለስ ተዚህ ንቅንቅት አትል። ምን እንዳይን እያወጋህት ቆየ። ኧረ እኔ አብዬ እንደው ባልንጀሮችና አጨዳ አግዛቸው ብዬ ደቦ ተቃጥሬ ነበር። ምን አጨዳ ትላለህ አንተ ቀጣፊ? የዛችን የሻሽን ጠላ ብሬያቸው ልጋተር አትለኝ? ደግሞ ማንኛዋ ነሻሽ የምትባል አንቺ ትሄድሽ ስንት ጉድ ተፈጥሯል መሰለሽ። ሞች እንደ ሻሽ የሚሏት እንደ ከተማ የሰለቸች ኮማሪ ጤና አዳም ገብታ አረቄና ጠላውን እየቸረቸረች የመንደሩን ጉብል ሁላ ይኸው ስራ ያስፈትታት አንጀባረረው ይዛል። ኧረ እኔ ሳብዬ እኮ ዝም በላ ከዛ ይኸውልሽ ጫኔ ጋር አፍላፍ ገጥመህ አይደለ እንደ እሷን ቤት ትታሞቅ መዋልህን ያልደረስኩ መስሎ ነው። አሁን ደርሼ እስክመለስ እግር ይህን እንደጃፍ ካለፈ ውርድ ከራሴ ምንደ ብዙም ታልቆይ እንግዲህ አንድ አፍታ ደረስ ብዬ መልሳለሁ። እሺ መሪጌታ ማን የኔ ልጅ? አቤት። እኔ ብዙ ወጋ አሻኝም ትንሽ ልፍ በታሉልህ በላይ ተጉዳይ ዘልቀህ ትመለሳለህ። አጉል አዛኝ ቅቤ ታላነጎት ይላላሉ። እንዴት ያን ሁሉ ማስጠንቀቂያ ተያዥ ጎደጉዱ ዝም ታሉ በላይ አሁን ታለድክ ማለቱ ማዘኑ መሆኑ ነው። ጉድ በሉ ኋላ እሳቸው ባሉበት አሁን እሱን ይተውት። ይልቅዬ ምን ፈጥር ብለው ነው አያርገጤ ዘንድ መሄዳቸው? እሱም ያቺ የማርያም ነፍሰ ጡር ምጡ ከፍቶ ተገዳደረ አታሉ። ልጅ ደግሞ ቃየን አምጪልኝ ብላ ተዲያ ዘገየ። እሷን ፈጥነው ሊሰዷት እኔም ደግሞ ይችን ሴት ተግቼ እንዲያገላግላሉ እንዲያገላግሏት እንግዲህ አገላጋይም እሱ መሆኑ ነው። ስንቷን የጤና አዳም ነፍሰ ጡር ታገላግል። ተገል ብሎ አይበጅም። ተገለ ምን አልክ አንተ? ስብሐት ለአብ ለወልድ ምንድን ነው ምን እያልክ የምታወገበል? ምን ነው መደንገጡ? ውሸት አልተናገርኩ። ስንቷ የጤና አዳም እናት ያለ ልምዶ ገላግል ብለው ገብተው አበላሽተው መጨረሱን ስንቱን ጨቅላ ተናቱ ወድ ወጥቶ ታያበቃ ለመቃብር ማብቃቱ ሀገር ያወቀውን ታየሞቀውን ነው። ኧረ ተው አንተ ልጅ ተው ኋላ ተጓዶ ያለ ልክ የፈለፈሏቸው ማቴዎችን ታቀምሷቸው ቲያጡ አይደል አዋልድ ብለው ሴቱን አበላሽተው የጨረሱ አሰት ኧረ እንዴት ያለውን ነው የሚያናገር አንተ? ቢረሱ የኔን እናት ያረጓትን ረስተው ሐሰት ተናገርክ ይሉኛል። ኧረ እባክህ አንተ ልጅ ተው እርሶ ገላግል ብለው በየቤቱ እየዞሩ ሴቱንና ጣናቱን ሁሉ አበላሽተው ያስቀሩትን ቤት ይቁጠራቸው። እኔ ግን ምጥ የጠናባትን እናቴን ጮቴን ሰምታ አይኖቼን አይታ ፎይ ታትል ያሳጡኝ እሱ ነውና እሱን ጠይቀዋለሁ። ተው አንተ እያተሳት ተው አትኮነ ልጅ ምን ነው እሱ ኮነኔ በዚህ የሚኮነኔን ከሆነ ለምን መቀመቅ አያወርደኝም? አሁን የእናቴን ጡት ጠብቼ ታልጠግብ አይኗን አይቼ ቀይ ትሁን ጥቁር ታለ ያሳጥተው ገፊ ተሰኝቼ እንዳድግ ዘመድ አዝማድ ተጠይፎ እንዳድግ ያደረጉት እሷም አይደለሁም ልጄ። አጉል ባይዘላብዱ ደግ ነው። ያረጉኝን ታስብ ምን ባረጉ አንጀቴ እንደሚሄድስ ያውቃሉ። ደግሞ ምን ታረጋ አሰኘህ አንተ? እናቴን ታልጠግብ እንዳሳጡኝ የሚሳሱላትን ልጆን ሲጥ አድርጌ ምን አልክ አንተ? ምን አልኩህ? በስመ አብ አሁን እንዲያ ባደርጎ ነበር አንጀቴ ቅቤ የሚጠጣው። የዕድሜ ልክ ቂሙን ጓንጉል እየተነፈሰ ነው። ዛቻውስ የጤና ነው ትላላችሁ? ትንሽ ያሰጋል። ፍቅር አምባ ላይ የአንጓች ትዳር አደጋ ላይ ወድቋል። ደምለው ቃሉን አልጠበቅም። በህሊና ጸጸት
አያልን እተኛችበት ጥሏት ሲወጣ ደግሞ እናቱን ሲያቃስቱ ነው ያገኛቸው። ወሮታው መሆኑን ያውቅ ይሆን? ቲቲም በበኩሏ ጉደኛ ነች። ምን ልትፈጥር አስባለች? በተከታዩ ክፍል እናውቃለን። ካሳዬ ገበየው፣ ሰላማዊት ፈቅበሉ፣ ሶፊያ መሐመድ፣ ትዕግስት ዓለሙ፣ አንዱዓለም ሽፈራው፣ ተመስገን መላኩ፣ ንግሥት አዋዝ፣ ተስፋለም ታምራት የዛሬውን ክፍል ድራማ የተጫወቱላችሁ ሲሆን ያዘጋጀው ዳንኤል አያሌው። የፕሮግራማችን ተከታታዮች እስካሁን ከተላለፉት የቀን ቅኝት የድራማው ክፍሎች ውስጥ አንዳንድ ጥያቄዎችን ለአድማጮቻችን ለማቅረብ እንወዳለን። ጥያቄዎቹም የሚከተሉት ናቸው። 1. እስካሁን በተላለፉት የቀን ቅኝት ድራማዎች ውስጥ ከተጫወቱት ገጸ ባህሪያት መካከል በድርጊታቸው በይበልጥ የወደዱት ወይም የወደዷቸው እነማን ናቸው? ለምን? በድርጊታቸው ያልወደዷቸውስ እነማን ናቸው? ለምን? 2. እስካሁን ከተላለፉት የድራማው ክፍሎች በተለየ ሁኔታ የሚታወሱት ነገር አለ? የትኛው? 3. እስካሁን በተላለፉት ድራማዎች የተገነዘቡት አዲስ ነገር ምንድን? 4. በድራማው ላይ ምን ቢሻሻል ይጠቅማል ይላሉ?